ስልክ እንጂ እኮ የሰው ልጅ ስዊች ኦፍ እንደሚደረግ አላውቅም ነበር። ጥፍት እኮ ነው ያደረጋችሁኝ። ግን ጌታ ደግ ነው፣ አበራኝ። በለው እንክብካቤ። ጉዞ ላይ ነን። ያው እንገናኛለን። አርፈ ቁጭ በል። አይ ከቆየሁ እኮ ስለሚርበኝ ያው ምግብ ብዬ እንዳላስቸግራችሁ ብዬ ነው። መሄድ ከፈለክ ለተጠየቀው ጥያቄ በቂ መልስ ስጥ። ምንድነው ጥያቄው? ለምንድን ነው የምትሰርቀው? ወይኔ መሳይ፣ ባለፈው ዓመት የወጣ ጥያቄ ለዘንድሮ ተማሪ ይጠየቃል። ኦኬ፣ እዚሁ መቆየት ትፈልጋል ማለት ነው? ልሸጠው ነው። በቃ ልሸጠው። ሌላ ምን አደርገዋለሁ? ከዛስ? ከሸጥኩት በኋላ ገንዘቡ ምን ታደርግበታለህ? እንግዲህ ከሸጥኩት በኋላ 15% ለመንግስት ታክስ ከፍላለሁ። ከዛ 10% ደግሞ ለአምላኬ አስራት በኩራት አወጣለሁ። በቀረኝ ደግሞ የአባይን ቦንድ እገዛለሁ። እንደገና ለማይረባ ነገር ከሆነ የምትሰርቀው የግድ መቀጣት አለብህ። ለማይረባ ነገር ስትል ለምሳሌ ጫት ለመቃም ከሆነ ሌላ ሰው መስረቅ አይጠበቅብህም። ጫቱን ከራሱ ከጫት ነጋዴው ነው መስረቅ ያለብህ። ስለሰረከኝ ሳይሆን ያለ በቂ ምክንያት ስለሰረከኝ ተናድጄ ይባላል። የተናደድኩበትን ሰው ደግሞ ዝም ብሎ መልቀቅ ደስ አይልም። አዲስ ሰው ተጨማሪ ሰዎች ልክላለሁ። በደንብ ይቀጣ። ለጫት ብዬ አይደለም ሰርቀው፣ ከምታስበው በላይ አሳፋኝ ምክንያት አለ። ለሱስ ብዬ አይደለም ምበላ አጥቼ ልሞት ብል እንኳን በህይወቴ ሌባው ነው ብዬ አስቤያለሁ። እኔን ለማቆም ብላ አረብ ሀገር ሄዳ ከፎቅ ላይ ተወርውራ መቆም ያቃታት እህቴን እንዴት አድርጌ ያሳክሜ ላድናት? አንድ በሚረዳኝ ሰው ዲሽ እየሰቀልኩኝ ደግሞ ያን ሁሉ ገንዘብ አጠራቅሜ እንዴት ላሳክማት እችላለሁ? እና ምን ላድርግ? የነገርከኝ እውነት ከሆነ መስረቅ ሳይሆን የምትሰርቀው ነገር ነው ልክ ያለው። ይህን ያህል በቂ ምክንያት እያለ ይህን ያህል ገንዘብ እያስፈለገ እንዴት እንዲህ አይነት ተራ ስርቆት ላይ ትሰማለህ?